ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከመቼውም ጊዜ በላይ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ይዤላችሁ የመጣሁት በተለይ ራሳችሁን ከጭንቀት ነፃ ለማድረግ እነዚህን ነገሮችን ማድረግ አለባችሁ። ስለዚህ ረጋ ብላችሁ እስከ መጨረሻው በመከታተል በምትጨነቁበት ሰዓት እነዚህን ነገሮች አስታውሳችሁ ተግባራዊ ማድረግ ከቻላችሁ ከጭንቀታችሁ መፍትሄ እንደምታገኙና በመጨነቃችሁ ደግሞ ምንም አይነት የተለየ ነገር እንደማታገኙ የምታውቁበትን ዛሬ አጠር ያለ ትምህርት ይዤላችሁ ነው የመጣሁት። ከዚህ በተጨማሪ ማንበብና መጻፍ እየተቸገራችሁ ያላችሁ ነገር ግን መፍትሄውን አጣችሁ እስካሁን ድረስ ብቻችሁን ቁጭ ብላችሁ እያለቀሳችሁና እያሰባችሁ እያንሰላሰላችሁ ያላችሁት ካላችሁ ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የሥራ ቀናት ብቻ በሳምንት 5 ቀን ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ በኦንላይን እያስተማርን ነው የምንገኘው። እናንተም ትምህርታችሁን በኦንላይን መከታተል ትችላላችሁ። ያለምንም ጭንቀት ያለምንም ፍርሃት ማንበብና መጻፍ እንድትችሉ እናደርጋለን። በውስጥ መስመር መማር የምትፈልጉ ካላችሁ እዚህ ቪዲዮ ላይ በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ በኦንላይን የምታገኙ ነው የሚሆነው። ትምህርታችሁን በአጭር ጊዜ አቀላጥፋችሁ ማወቅና ማንበብ እንዲሁም መጻፍ ትችላላችሁ። አሁን ወደ ዋናው ትምህርት ስሄድ እነዚህ አጫጭር አረፍተ ነገሮችና በጣም ወሳኝ የሆኑ እንዲሁም ለህይወታችን አስፈላጊ ናቸው ብለን የምናስባቸው ትምህርቶች ስለሆኑ እስከ መጨረሻው ረጋ ብላችሁ ለመከታተል ሞክሩ። መጻፍ የምትችሉ በማስታወሻ በመጻፍ እንዲሁም ቴሌግራም ግሩፕ አለ፣ እዛ ላይ ያስቀምጡልኝ። ቴሌግራም ግሩፑን ተቀላቀሉን። አሪፍ ትምህርት ታገኙበታላችሁ። እንዲሁም ማንበብና መጻፍ የምትቸገሩ ካላችሁ ደግሞ ረጋ ብላችሁ ኤርፎን በመጠቀም አሊያም እያስቆማችሁ ረጋ ብላችሁ በማንበብ እኔ ሳነብላችሁ በማዳመጥ ለትምህርቱ ትልቅ አስተዋጽኦ ታገኛላችሁ ማለት ነው። ስለዚህ ረጋ ብላችሁ እስከ መጨረሻው ተከተሉኝ። እርሱ እዚህ ጋር እንደምታዩት ራሳችንን ከጭንቀት ነፃ ለማድረግ እነዚህን አድርግ ወይም እነዚህን እናድርግ ይላል። ስለዚህ የመጀመሪያው አንደኛው ምንድነው የሚለው የስኬት ሰው ይማራል፣ የውድቀት ሰው ያማርራል። ልብ በሉ፣ የስኬት ሰው ይማራል፣ የውድቀት ሰው ደግሞ ያማርራል። ይህ የብዙዎቻችን ባህሪ ነው። ብዙዎቻችን መማር ከፈለግን የስኬት ሰው ከሆነ እንማራለን። ዛሬ ተምረን ነገ አዲስ ነገር እናገኛለን። ነገር ግን የውድቀት ሰው ስንሆን ደግሞ አማራሪዎች ነን። ብዙ ጊዜ ሰውን ተመልከቱት። መለወጥ የማይችል ሰው ያማርራል። ነገር ማየት የማይፈልግ ሰው ያማርራል። በትንሽ ችግር ብቻ ራሱን መጣል ይፈልጋል። ይህ ማለት ደግሞ የኛ የራሳችን ድክመት ነው። ስለዚህ ይህን ድክመታችን አስወግደን የስኬት ሰው መሆን መቻል አለብን። ሁላችንም ከማማረር ይልቅ ምን ማድረግ አለብን? መማር መቻል አለብን። አሁን ብዙዎቻችን ፊደላትን አቀላጥፈን ማንበብ መጻፍ ይቸግረን ይሆናል። ነገር ግን እንዴት ላድርግ ብለን እናማራለን አይደለ? ከማማረራችን በፊት ግን መፍትሄው እጃችሁ ላይ ነው ያለ። ተማሩ፣ ተለወጡ፣ አንብቡ። ይህ አማርኛ ብቻ ሳይሆን እንግሊዝኛና ሌሎችንም ሂሳብንም ጨምሮ የምናስተምርበት ቻናል ስለሆነ የእናንተን ፍላጎት እዚህ ጋር በተጻፈው ልክ ብቻ ተገምቱት። እኛ ጋር ደውሉ፣ ፍላጎታችሁን የምትፈልጉትን ነገር አማክሩን። ማንበብ መጻፍ ተቸግራችሁ ከሆነ የምክር አገልግሎት እንሰጣችኋለን። እንዴት ማንበብ መጻፍ እንዳለባችሁ፣ እንዴት መለወጥ እንዳለባችሁ ሁሉ እኛ ጋር ታገኛላችሁ። ስለዚህ የስኬት ሰው መሆን መቻል አለባችሁ እንጂ የውድቀት ሰው መሆን የለባችሁም። ስለዚህ የስኬት ሰው ይማራል፣ የውድቀት ሰው ደግሞ ያማርራል። ስለዚህ አማራሪ ሳይሆን ምን መሆን አለብን? ተማሪ መሆን መቻል አለብን። ህይወት ሁሌም አስተማሪ ነች። ሁለተኛ የትናንትን መለወጥ ወይም የትናንትን መለወጥ አትችልም። የትናንትን መለወጥ አትችልም። ነገን መቆጣጠርም ልክ እንደዛው። ስለዚህ ለነገ በመጨነቅ ዛሬን አታጥፋ ወይም ዛሬን አታበላሽ። ይሄ በሁላችንም ላይ የሚደርስ ነገር ነው። ልብ ብላችሁ አይታችሁት ከሆነ ነገን ለማንቀየረው ነገር ዛሬ እንጨነቃለን። ትናንትን መለወጥ ማንችለውን ያለፍነውን ነገር እንጨነቅበታለን። ግን ይህን በምንጨነቅበት ሰዓት ዛሬ ያለን ሰዓት ድጋሚ እያጠፋን ነው። ትናንትን አስበን ስለተጨነቅን ዛሬን እያጠፋን ነው። ነገን አስበን ስለተጨነቅን የዛሬን መስራት ያለብንን ስራ እየሰራን አይደለም። ስለዚህ መጨነቅ ምንም አይነት ለውጥ አያመጣም። መጨነቅ የትናንቱን አያስተካክልም። መጨነቅ የነገውን አያስተካክልም። መጨነቅ ራስን ይጎዳል። መጨነቅ ደግሞ ምን ያደርጋል?
የዛሬውን ተግባራችንን ያበላሻል ማለት ነው። ስለዚህ መጨነቅ አስፈላጊ አይደለም። ምናልባት ከመጨነቅ ውስጥ ልታገኙት የምትችሉ ነገር ራሳችሁን መጉዳት ብቻ ነው። ከዛ ውጭ በመጨነቃችሁ የምትለውጡት ነገር ስለሌለ ሁላችንም በመጨነቃችን ምንም አይነት መፍትሄ ስለማናገኝ ምን ማድረግ አለብን? ከጭንቀት ተገላግለን ለሚያስጨንቀን ነገር መፍትሄ ፈላጊዎችና መፍትሄ ሰጪዎች መሆን አለብን ማለት ነው። ስለዚህ ብዙዎቻችን በትንሹም በትልቁም እንጨነቃለን። ነገር ግን መፍትሄው የመጨረሻ ልናገኘው የምንችለው ምንድነው? ውድቀት ወይም ደግሞ ሲቃይ ህመም ነው። ስለዚህ ይህንን ከማትረፍ ደግሞ ከመጨነቅ ራሳችንን መቆጠብና ለነዛ ችግሮች መፍትሄ ሰጪና ከሌሎች ሰዎች ጋር በማማከር አማካሪዎችን በማግኘት ራሳችንን መለወጥ መቻል አለብን እንጂ ተጨንቀን የምናመጣው ለውጥ የለም ማለት ነው። ወደ ሶስተኛው ሲሄድ የሚሆነው ምንም ይሁን ምን ብትጨነቅም ባትጨነቅም ይሆናል። እውነት ነው። ልብ በሉ። አንድ ነገር መሆን ያለበት ነገር በእግዚአብሔር ኃይል ሊሆን ይችላል። ስለዚህ ያ ነገር ደግሞ የሚሆነው ስለተጨነቅን አይደለም። ቆይ አንዴ በቤት እየገባ ስለዚህ የሚሆነው ምንም ይሁን ምን ብትጨነቅም ባትጨነቅም ይሆናል። ልብ በሉ። እኛ ስለተጨነቅነ የሚቀር ነገር የለም። እኛ ስላልተጨነቅነ ደግሞ የማይሆን ነገር የለም። ስለዚህ በመጨነቅ ሳይሆን ነገ ሊሆን ይችላል ብለን ያስብነውን ነገር ምን ማድረግ አለብን? ከወዲሁ መስመር ማስያዝና እንዲሆን የምንፈልገውን ነገር በትክክለኛው መንገድ መስራት እንጂ ምናልባት ሊያስጨንቀን የሚችለው ነገር መስራት ባለብን ነገር ሳንሰራ ስንቀር ሊያስጨንቀን ይችላል። ነገር ግን ይህ ጭንቀት ደግሞ ለነገ ማስተካከል ያለብን ነገር እንድናስተካክል እንጂ ያለፍነው ነገር ኦልሬዲ ምን ሆኗል? ታሪክ ሆኗል፣ አልፏል። ስለዚህ ለወደፊት ማስተካከል ላለብን ነገር በትንሹ ልንጨነቅ ሊገባ ይችላል። ከዛ ውጭ ግን ስላለፈ ነገር መጨነቅ አስፈላጊ አይደለም። ስለሚሆነው ነገር ለወደፊት መጨነቅ አይደለም። ከኛ በላይ የሚጨነቅልን የራሱ የሆነ አምላክ ስላለ ማለት ነው። ስለዚህ አብዛኞቻችን ገና ለሚሆነው እንጨነቃለን። አብዛኞቻችን ትናንት ላለፈው እንጨነቃለን። ስለዚህ በጭንቀታችን መሰረት የምናገኘው ነገር ስለሌለ የሚሆነውም የማይሆነውም ነገር ምንም ይሁን ምን ብንጨነቅም ባንጨነቅም ይሆናል የሚለውን አእምሯችን ላይ ማስረጽ መቻል አለብን። ሌላው የመጨረሻው መጨነቅ እንደሚወዛወዝ ወንበር ነው። ምንድነው አልኳችሁ? መጨነቅ እንደሚወዛወዝ ወንበር ነው፣ ቢወስድህም የትም አያደርስህም። ልብ በሉ። መጨነቅ እንደሚወዛወዝ ወንበር ነው፣ ቢወስድህም የትም አያደርስህም። እሺ፣ ማን ነው ተጨንቆ ከራሱ ፀጉር አንድ ቅንጣት የነቀለ? ማን ነው ተጨንቆ ከትናንት ማንነቱ ተለውጦ ሌላ ሰው የሆነ? ማን ነው ተጨንቆ ዛሬን አልፎ ለነገ የደረሰ? ማን ነው ተጨንቆ በራሱ ኃይል እስከ ዛሬ የኖረ? ልብ በሉ። እውነት ይሄ የብዙዎቻችን ጭንቀት ነው፣ የኔም የናንተም ነው አውቃለሁ። ጭንቀትን ፈልገን እንደማናመጣው ግልጽ ነው። ነገር ግን ይህንን ጭንቀት ደግሞ ማወቅ መቻል አለብን። ዛሬውኑ ካላወቅንበት ነገ በሽታ ላይ ይዳረገናል። ስለዚህ መጨነቅ እንደሚወዛወዝ ወንበር ነው፣ ቢሄድም ወይም ቢወስድህም የትም አያደርስም። ልክ አንድ ወንበር ተቀምጠንበታል፣ እየተወዛወዘ ነው። ሲወዛወዝ ወደ የት ይሄዳል? ወደ የትም አይሄድም። በቦታው ላይ ግን ይወዛወዛል አይደል? በቦታው ላይ ይወዛወዛል። ጭንቀትም እንደዛ ነው። ወይ ከጭንቀታችን አያሻግረንም፣ ወደ ጥሩ ነገር አይመራንም፣ ወይም ወደ ኋላ አይመልሰንም። ባለንበት ብቻ ያወዛውዘናል። ምን ጭንቀት። ስለዚህ ከዚህ ጭንቀት መገላገል መቻል ደግሞ ራሳችንን መመልከት፣ ለራሳችን ጊዜ መስጠት፣ ለዛ ጭንቀት ከቻልነ መፍትሄ ፈላጊዎችና አማካሪዎች መሆን መቻል አለብን። ከዛ ውጭ ግን ዝም ብሎ መጨነቅ ጉዳት እንጂ ጥቅም እንደሌለው መረዳት መቻል አለብን ማለት ነው። ስለዚህ በዚህ መሰረት ራሳችን ከጭንቀት መገላገል መቻል አለብን። ጭንቀትንና መፍትሄን አምነን መቀበል አለብን። ማንኛውም ሰው ሊያስጨንቀው የሚችል ነገሮች ይኖራሉ። ነገር ግን ለነዛ ጭንቀቶች መፍትሄ ሰጪ እንጂ ድጋሜ ተጨናቂ መሆን የለብንም ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። አክብራችሁና ወዳችሁ እስከዚች ሰዓት የተከታተላችሁኝ ያላችሁት ወንድሞቼ በየትኛውም የዓለም ዳርቻ ያላችሁ
ከማንበብና ከመጻፍ ያለፈ እንዲሁም ደግሞ ብዙ አስተማሪ ጥቅሶችን እያስተማርን የምንገኝበት ቻናል ስለሆነ ሰብስክራይብ በማድረግ ተባበሩን። ለሌሎችም ሼር እያደረጋችሁ እንዲሁም አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ሼር እያደረጋችሁ ታዳርሱልኝ ዘንድ ባላችሁበት ሆናችሁ በኦንላይን ትምህርታችሁን በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን ከመሰረቱ ከፊደላት እስከ የትኛውም ደረጃ ማንበብና መጻፍ፣ አረፍተ ነገሮችን፣ ቃላቶችን፣ ስርዓተ ነጥቦችንና ማንኛውን በአማርኛ ውስጥ የተጠቃለሉ ትምህርቶችን እያስተማርን ነው የምንገኘው። እናንተም ሃሎ በሉን ታገኙናላችሁ። እዚህ ጋር በማስቀምጥላችሁ ስልክ ደውሉልኝ። አብራችሁኝ በድጋሚ ስለቆያችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።